ይሄ መልእክት ለእናንተ ነው። ይሄ መልእክት ላንቺ ነው። ኪዳን ያላችሁ፣ ራእይ ያላችሁ፣ በር ተዘግቷላችሁ፣ ከዚህ ሰዓት ጀምሮ በየትኛው ኤሪያ ላይ ሆናችሁ ይሄንን እየሰማችሁ ያላችሁ፣ ይኸው የእግዚአብሔር ሰው ነኝ፣ ነቢይ ነኝ፣ ተቀበሉ። በዚህ ሰዓት በእናንተ ላይ በአሁኑ ሰዓት ጀምሮ ይሄ ወደ እናንተ ሲደርስ ስንት ሰዓት እንደሆነ በጌታ በኢየሱስ ስም በእናንተ ያው 5 ሰዓት 6 ሰዓት ሰዓታቶች ውስጥ የሚፈጠር ነገር አለ። ሰዓታቶች ውስጥ፣ ቀናቶች ውስጥ አላልኩም፣ ሰዓታቶች ውስጥ በኢየሱስ ስም ረጅም ጊዜ የቆመ ነገር ይቀጥላል፣ ጭምር ይለቀቃል፣ የሥራ በር ይከፈታል። ያቆማችሁት የእናንተ ነገር እግዚአብሔር አምላክ እንደገና ያስቀጥላል። የሰማይ ድምፅ በላችሁ ላይ እንደገና ይመጣል። ራባሃዲያና ማንዳ ሶኮባሃ መካንነት፣ ጭንጋፋ የበዛባችሁ ራፋችሁ ላይ ተራምዳችሁ ለመሄድ የሚከለክል ነገር ያላችሁ፣ እንደፈለገ ለመሆን እንደ ቁስል የሚወጋችሁ ከዛሬ ጀምሮ የእናንተ ምዕራፍን እግዚአብሔር ከፍቶላችኋል። ሄሎ፣ እግዚአብሔር ሁሉን ይችላል። እግዚአብሔር ይሄን ይችላል፣ ይሄ እሱን አይችልም የሚለው ነገር አለ? የለም። እኔ በእግዚአብሔር እተማመናለሁ። በእግዚአብሔር ታምኜ በልቤ ላይ በሙላት የተካፈልኩት ቃል ነው ማውጀው። እግዚአብሔር ይሄ ይችላል፣ ይሄማ ከእግዚአብሔር ይበልጣል የምትሉት ነገር አለ? አንተ ውስጥ ላይ ይሄ ካለ ይሄ መልእክት አንተን አይመለከትም። እግዚአብሔር ሁሉ እንደሚችል ካመንክ ተቀበል። በኢየሱስ ስም ምዕራፍ ተቀየረ። በኢየሱስ ስም ሕይወት አሁን ተቀየረ። መቼ? አሁን። በኢየሱስ ስም አሁን። ኤልሻዳይነቱ በእናንተ ላይ ይገለጥ፣ መቻሉ ይገለጣል። ሁሉን ችሎ ማሳየት ይጀምራል። ኃይሉን ይገልጣል። ራዲያኖስ ሳፕራዲያና በጌታ በኢየሱስ ስም አመንኩ። አባቴው አሁን ምስክርነት በጌታ በኢየሱስ ስም አሁን። መቼ? አሁን። መቼ? አሁን። በኢየሱስ ስም ከዚህ ሰዓት ጀምሮ ምስክርነት ይጀምራል። ራዲያኖ ማንታሲያ ከእናንተ አልቆበት ካንቺ አልቆ ከእግዚአብሔር እየጠበቃችሁ ያላችሁ ሪዳና ማስያ በዚህ ዓመት ብሎ ከእግዚአብሔር እየጠበቃችሁ ያላችሁ ነውጥ ውስጥ በዚህ ሰዓት እያስታመማችሁ ያላችሁ ታማሚ ቤተሰብ ብኖር በኢየሱስ ስም አሁን መንቃት ይጀምራል። የሞት አዋጅ ከእግዚአብሔር ያይደለ የተሻረ ይሆን። የበሽታ አዋጅ ከእግዚአብሔር ያይደለ የተሻረ ይሆን። አዲያኖ ማሴደቤያ ከእግዚአብሔር ያይደለ ሁሉ ሽሪዋል። ከእግዚአብሔር ያይደለ ሁሉ ሽሪዋል። ሄይ በጌታ በኢየሱስ በምችለው በእግዚአብሔር መንፈስ ጸልያል። ጃማሳዲያሎ ፌና ራዶሴ በጌታ በኢየሱስ ስም የተሻረ የሆነ የማይቻለው ነገር ሁሉ በእግዚአብሔር ይቻላል። በእኛ ያቃተ በእኛ እምቢ ያለው ለእግዚአብሔር ቀላል። ዛሬ ጸልያለሁ። ዘመንን ያስቆጠረ፣ ሰዓት ያስቆጠረ፣ ጊዜ ያስቆጠረ ተንከባለለ። ያዙት ውሃ አሁን በኢየሱስ በእናንተ ሕይወት ላይ ማወጅ ይፈልጋል። ውሃ ያዙ። የትኛው በር ብኖር፣ የትኛው ገንዘብ ያልተበረከታችሁ እየሰራችሁ ባዶነት፣ እየደከማችሁ ባዶነት፣ እየጣራችሁ ባዶነት፣ ሕይወትን ለመለወጥ ስትፈልጉ ባዶነት፣ ሄሎ በጌታ በኢየሱስ ስም ያዙ። የያዛችሁት ውሃ በደሙ ቀይረዋል። በደሙ ተቀየረ። በደሙ ተቀየረ። በደሙ ተቀየረ። በደሙ ተቀየረ። ሲጠጡ ታምራት፣ ሲጠጡ ድንቅ፣ አይቶ የማያውቁ የእግዚአብሔር ታምራት፣ አይቶ የማያውቁ የእግዚአብሔር ድንቅ፣ አይቶ የማያውቁ የእግዚአብሔር ኃይል በኢየሱስ የነካ ሁሉ ከጭንጋፋ ነፃ ወጣ፣ ከሞት ነፃ ወጣ። HIV፣ ካንሰር፣ ስም ያለው ስም የሌለው አሁን ተስፋ ቆርጣል። ለሃዲያኖ መሰደበ አሁን ታምራት ድንቆን ታምራት ሆነ፣ ድንቆን ታምራት ሆነ፣ ድንቆን ስሙ ከበድ፣ ኃይሉ በላዩ ላይ ተገለጠ። ራዲያኖሴ ደንዋ ጠጡ የምትሉ ሰዎች ልክ ሙቅ ውሃ ሰው ከቀዝቃዛ ውሃ ጋር በርዞ እንደሚታጠብ 3 ጊዜ በአፋችሁ ላይ ጨምሩ። ቀሪው ውሃ ግን ውሃ ጋር በርዛችሁ ታጥቡ። ጭንጋፋ ይሰበራል። የሞት አዋጅ ይሰበራል። ታሪክ ይቀየራል። አዲስ ህልም ማየት ይጀምራል። በህልም ከሞተ ሰው ጋር የምትተኙ ከሞተ ሰው ጋር ምግብ በመብላት የሞተ ሰው እየመጣ እየጠራችሁ የምታስቸግሩት የህልም ዓለም ጭምር እግዚአብሔር አምላክ ቀይሯቸዋል። ከዛሬ ጀምሮ መለኮታዊ ታምራት ሆነ፣ ድንቅ ሆነ። እንደተባረካችሁ 100% እምነት አለ። ሁላችሁ በዚህ መልእክት መባረኩን በኮሜንት ላይ አስቀምጡ። ምስክርነት በስክሪኑ በሚገኘው ቁጥር በመደወል መስጠው። ይህንን መልእክት ደግሞ ለ20 ሰው ሼር በማድረግ የገዛ የራስን ዕውቀት ተጠቅመህ ወንጌልን አብረን በጋራ እናገልግል። ወዳችኋለሁ። ሆኖላችኋል። በምስክርነት አደባባይ ላይ እንገናኝ።